ነው። ታውቃላችሁ ሉቃስ ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ የዘላለም አምላክ የሆነው ኢየሱስ ሊያገለግል ይላል ወደ ምኩራብ ገባ ይልና እግዚአብሔር ቃል ሊያነብም ይላል። እራሳቸው ነው የሰጡት። አይገርምም? ጥቅልል መጽሐፍ ሰጡት ይላል። ማለት እነሱ ካልሰጡ አንተ አታነብም ማለት ነው። መዝሙር 23 ከሰጡ እሱን ብቻ ነው የምታነበው፣ ሌላ የልብህን ሀሳብ አታነብም። ግን አላወቁም ኢየሱስ ጌታ ነው። ኢሳይያስ 61ን ሰጡት። ኧረ ሃሌሉያ! ኢየሱስ ጌታ ነው። እንደዚህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት ይሆን ዘንድ እግዚአብሔር ልኮኛል አላቸው። ልክ ይሄን በሰሙ ጊዜ ይላል ይሄን የሚያደርገው መሲህ ነው ብሎ እየተጠባበቁ ነበር። መሲህ ነው አሉ። ያለ ጥርጥር ትመስሉብኛላችሁ አላቸው። ነቢይ በገዛ አገሩ አይከበርም ሲላቸው እንደዚህ አሉት። ከዛ አሁን የሰማችሁት ቃል በጆሮአችሁ ተፈጸመ። ኢየሱስ ጌታ ነው። ከዛ ምን እንዳደረጉ ታውቃላችሁ? ቀድሞ ተሰርታ የነበረበት ጣራ ላይ ቅጠል ወሰዱት ይላል። ምን ሊያደርጉት ይመስላችኋል? ሊጥሉት ፈለጉ። ኢየሱስ ጌታ ነው። እሱ ግን በመካከላቸው ሰንጥቆ ሄደ። ሃሌሉያ! እስቲ ዛሬ በለዋ ሰንጥቄ እወጣለሁ። የጠላት እጅ እያለ በሉት እወጣለሁ በለዋ። ኢየሱስ ጌታ ነው። በቃ ሊገሉት የዘላለም እኮ እቅድ ነው። የእግዚአብሔር እቅድ እኮ ነው። ሊያገለግል የመጨረሻ ሰዓት ሊወጣ እኮ ነው። ዝናው ሊወጣ እኮ ነው። ልክ ሊወጣ ሲል ይላል ጠላት ይላል ቀድሞ ወዳሰበበት ወጥመድ ሊያስገባው ሲል ይላል እውር አድርጎ ሰንጥቆ አለፈ። ኢየሱስ ጌታ ነው። እውነቴን ነው የምነግራችሁ። በቃ ይሄንን ብቻ ተናግሬ ቤት ደስ ይለኛል። እኔ ጌታ እንደ ቃል የሰጠኝ ለትንቢት ለዚህ ጉባኤ ይሄ ነው። ኢየሱስ ጌታ ነው። ነገር ግን ስብከት አይደለም። ኢየሱስ ጌታ ነው። እውነቴን ነው የምነግራችሁ። ጠላት እያየ ትወጣላችሁ። እናንተ ባታዩ ማለት ስለማታዩ መንፈሳዊ ዓለም ላይ ልታዩ ትችላላችሁ። ጠላት ልትወጡ ጥቂት ቀርቷችሁ አብዛኞቻችሁ ዛሬ የመጣ ሁሉ በቃ ጫፍ ላይ ደረሰ ሰው ነው። እስቲ አልጨነግፍም በሉ። ጠላት አያጨነግፈኝም በሉ። ወጥመድ ተሰበረ በሉ። ወጥመድ ተሰበረ በሉ። እኔም አመለጥኩ በሉ። ኢየሱስ ጌታ። እጆቻችን ከፍ እናድርግ እስቲ። ኢየሱስ ማካታ ለባካሳካታ ኢየሱስ ኢየሱስ እናመሰግንሃለን። ራካታ ካሳሐታ ጀለደገሰተካ እግዚአብሔር እናመሰግንሃለን። አንተ ድንቅ ነህ፣ እናመሰግንሃለን ኢየሱስ። አንተን ሳይ ጨለማዬ በራ፣ አንተን ሳይ ሌሊቱ ነጋ፣ አንተን ሳይ ተራራው ተናደ፣ አንተን ሳይ ምንጩ ፈለቀ። ኦ ኢየሱስ 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 ስሙን ጥሩት እስቲ። ኦ ኢየሱስ 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 ጌታ ነው። አነብና የእግዚአብሔርን ቃል እንቀበላለን። ኢየሱስ ጌታ ነው። ቆላስይስ ምዕራፍ 3 ላይ ጌታ ለዚህ ጉባኤና ለሁላችንም ሰጠኝና እንዲህ ይላል፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና፣ ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ኢየሱስ ጌታ። እንቀመጥ እስቲ ሁላችሁ። ኢየሱስ ጌታ።